ሰላም ጤና ይስጥልን ውድ ኢትዮ ወርልድ ኒውስ ቤተሰቦች የዕለተ ማክሰኞ ማለዳ ጥር 26 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን እናስደምጣችሁ ይሆናል። በተደጋጋሚ ግድያና ዘርፊያ እንደተፈጸመበት ሲነገርለት በነበረው ኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቤ ወረዳ 13 ምዕመናን መታገታቸውን ነዋሪዎቹና የዞኑ ሀገረ ስብከት ተናገሩ። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና የጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ በሰላም እንጂ በጉልበት የሚሳካ ነገር አይኖርም ሲሉ ተናገሩ። የ1 ቢሊዮን ዶላር የኢትዮጵያ የዩሮ ቦንድ የያዙ የግል አበዳሪዎች ሀገሪቱ ያለባትን ዕዳ ባለመክፈሏ ምክንያት በለንደን ፍርድ ቤት ክስ ለመመስረት እየተዘጋጁ መሆናቸውን አስታወቁ። ከወለድ ነፃ አገልግሎት የሚሰጡ ባንኮች ከሸሪዓ መሪዎች ጋር በተጣጣመ መልኩ በመንግስት ግምጃ ቤት ሰነድ ግብይት ላይ እንዲሳተፉ የሚያስችል ስርዓት በቀጣይ 3 ወራት ተግባራዊ እንደሚደረግ የኢትዮጵያ ብሔራዊ ባንክ አስታወቀ። ተመድና የአውሮፓ ህብረት በትግራይ የታየ ያለው ውጥረት እንዳሳሰባቸው ገለጹ። ሁሉም ወገኖች ወደ ውይይት እንዲመለሱም ጥሪ አቅርበዋል። እስከ ፍጻሜው ቆዩ። ትኩስ መረጃዎችን አድምጡ እያልን የጋበዝን ታማኝና ሁነኛ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። አሁን በቀጥታ ለሰዓቱ ወደ ያዝናቸው ዝርዝር መረጃዎች አሻገርናችሁ። አብራችሁን ቆዩ። ከወለድ ነፃ አገልግሎት የሚሰጡ ባንኮች ከሸሪዓ መርሆች ጋር በተጣጣመ መልኩ በመንግስት ግምጃ ቤት ሰነድ ግብይት ላይ እንዲሳተፉ የሚያስችል ስርዓት በቀጣይ 3 ወራት ተግባራዊ እንደሚደረግ የኢትዮጵያ ብሔራዊ ባንክ አስታወቀ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የባንኩን የግማሽ ዓመት ሪፖርት ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ቋሚ ኮሚቴ ትናንትና ሰኞ ባቀረቡበት ወቅት እንደገለጹት አዲሱ አሰራር ከሸሪዓ ህግጋት ጋር ተስማሚነት ያለው ሆኖ ይዘጋጃል። አሁን ያለው አሰራር ከሸሪዓ መርህ ጋር አብሮ የማይሄድ በመሆኑ እነ ዘምዘም፣ ሂጅራ፣ ራሚስና ሸበሌ ባንኮች በመንግስት ግምጃ ቤት ሰነድ ላይ እንዳይሳተፉ እንቅፋት ሆኖባቸው ቆይቷል። ባንኩ ተግባራዊ የሚያደርገው ስርዓት በዓለም አቀፍ ደረጃ ሱኩክ ተብሎ ከሚታወቀውና በቋሚ ንብረት ወይም አገልግሎት ባለቤትነት ላይ ከተመሰረተው የፋይናንስ አካሄድ ጋር የሚመጣጠን መሆኑም ተገልጿል። በሌላ በኩል ብሔራዊ ባንክ ባለፉት 6 ወራት ብቻ ከ100 ቢሊዮን ብር በላይ የተጣራ የመንግስት የበጀት ፍላጎት በግምጃ ቤት ሰነድ ሽያጭ ማሟላት መቻሉን አስታውቋል። የመንግስት የግምጃ ቤት ሰነዶች ሽያጭ ካለፈው ዓመት ሐምሌ ወር ጀምሮ በኢትዮጵያ ሰነድ መዋለ ንዋዮች ገበያ በኩል እየተከናወነም ይገኛል። የ1 ቢሊዮን ዶላር የኢትዮጵያ የዩሮ ቦንድ የያዙ የግል አበዳሪዎች ሀገሪቱ ያለባትን ዕዳ ባለመክፈሏ ምክንያት በለንደን ፍርድ ቤት ክስ ለመመስረት እየተዘጋጁ መሆናቸውን አስታወቁ። ይህ ውሳኔ የተሰማው በቻይናና በፈረንሳይ የሚመሩት መንግስታዊ አበዳሪዎች ኢትዮጵያ ከግል አበዳሪዎቹ ጋር ያደረገችውን የብድር ሽግሽግ ስምምነት ምክንያታዊ አይደለም በሚል ውድቅ ካደረጉት በኋላ ነው። ኢትዮጵያ ባለፈው ወር ከግል አበዳሪዎቿ ጋር የ1 ቢሊዮን ዶላር ቦንዱን ወደ 850 ሚሊዮን ዶላር ዝቅ ለማድረግና ቀሪውን በ2029 ለመክፈል በመርህ ደረጃ ስምምነት ላይ ደርሳ ነበር። ይሁን እንጂ ባለፈው ሳምንት የኢትዮጵያ ገንዘብ ሚኒስቴር እንደገለጸው መንግስታዊ አበዳሪዎች ስምምነት ከነሱ ጋር ከተደረገው የብድር ሽግሽግ ጋር እኩልነት የለውም በሚል ተቃውሞታል። መንግስታዊ አበዳሪዎች እንደሚሉት የኢትዮጵያ የወደፊት የማክሮ ኢኮኖሚ ተስፋ መልካም በመሆኑ የግል አበዳሪዎቹ የሰጡት የዕዳ ቅናሽ በጣም አነስተኛ ነው። በተለይም የኢትዮጵያ የቡናና የወርቅ ወጪ ንግድ እያደገ መምጣቱ አበዳሪዎቹ ለኢትዮጵያ የሚያደርጉትን የዕዳ ቅናሽ መጠን እንዲቀንሱ ወይንም የኢትዮጵያ የበለጠ እንድትከፍል ግፊት እንዲያደርጉ ምክንያት ሆኗቸዋል። እንደ ቪአር ካፒታል እና ፋራሎን ካፒታል ያሉ ግዙፍ የፋይናንስ ተቋማትን ያቀፈው የግል አበዳሪዎች ኮሚቴ የመንግስታቱ አበዳሪዎች አቋም ፍጹም ምክንያታዊነት የጎደለው ነው ብሏል። ኮሚቴው በሰጠው መግለጫ ከዚህ በላይ ምንም አማራጭ ስለሌለን በለንደን ፍርድ ቤት በኩል ክፍያችንን ለማስከበር የህግ እርምጃ ለመውሰድ ተገደናል ሲልም አስታውቋል። ይህ ክስ ተግባራዊ ከሆነ በቡድን 20 የብድር ማዕቀፍ ስር ብድር ሲያሸጋግሩ የነበሩ ደሃ ሀገራት ወደ ፍርድ ቤት ሲወሰዱ ኢትዮጵያ የመጀመሪያዋ ያደርጋታል። ይህ ሂደት የብድር ሽግሽግ ሂደቱን ይበልጥ ግልጽ ያልሆነና የማይገመት እንዲሆን አድርጎታል ሲሉ አበዳሪዎቹ ወቅሰዋል። የህግ እርምጃው ለወራት ሊራዘም የሚችል ሲሆን ይህም ኢትዮጵያ ከሌሎች አበዳሪዎች ጋር የምታደርገውን ድርድር ይበልጥ ሊያወሳስበው ይችላል። በሌላ በኩል ዴፕት ጀስቲስ የተሰኘው የብሪታንያ ግብረሰናይ ድርጅት መንግስታዊ አበዳሪዎች ስምምነቱን ውድቅ ማድረጋቸው ተገቢ መሆኑን ገልጾ የግል አበዳሪዎቹ የጠየቁት ክፍያ የኢትዮጵያን መሰረታዊ አገልግሎቶች አደጋ ላይ የሚጥል ነበር ሲል ተችቷል። በአጠቃላይ ኢትዮጵያ በወጪ ንግድ ያሳየችው ያለው መሻሻል በአበዳሪዎቹ መካከል ማን የበለጠ ቅናሽ ያደርጋል የሚል ሽኩቻ በመፍጠሩ
ሀገሪቱን ለከፍተኛ የህግ ውዝግብ ዳርጓታል። በትግራይ ክልል ወታደራዊ ውጥረቶች እየጨመሩ መምጣታቸውን ተከትሎ ዓለም አቀፍ ተቋማት ሁሉም ወገኖች ራሳቸውን እንዲገዙ የሰላም ስምምነቶችን እንዲያከብሩና ልዩነቶቻቸውን በውይይት በመፍታት ዳግም ወደ ሰፊ ግጭት እንዳይገባ ጥረት እንዲያደርጉ አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰሜን ኢትዮጵያ ዳግም ያገረሸው ግጭት የጸጥታ ሁኔታውን እያባባሰ መሆኑን በቅርበት እየተከታተሉ መሆናቸውን ገልጸዋል። ዋና ጸሐፊው በምክትል ቃል አቀባያቸው ፍርሃን ሀቅ በኩል በወጡት መግለጫ አሁን ያለው ሁኔታ ከፕሪቶሪያው የሰላም ስምምነት በኋላ የተገኙ ድሎችን ወደ ኋላ የመመለስ ስጋት እንዳለው በማስጠንቀቅ ሁሉም ወገኖች እምነት ለመገንባትና ለሰላማዊ መፍትሄ እንዲሰሩም ጥሪ አቀርበዋል። ዋና ጸሐፊው ግጭቱ በንጹሃን ዜጎች ላይ ሊያደርስ የሚችለው ጉዳትና ወደ ሰፊ ጦርነት የመቀየር እድሉ በእጅጉ አሳስቧቸዋል ያለው መግለጫው የሰላም ስምምነቶች ሙሉ በሙሉ መተግበርና ሰላምን ለማጠናከር ከአፍሪካ ህብረት መሰል ቀጠናዊ አጋሮች ጋር መስራት አስፈላጊ መሆኑን አጽንኦት ሰጥቷል። በተመሳሳይ የአውሮፓ ህብረት በዲፕሎማሲያዊ አገልግሎቱ በኩል ቅዳሜ ባወጣው መግለጫ በሰሜን ኢትዮጵያ የታዩ ወታደራዊ ግጭቶችና ፍጥጫዎች እንዳሳሰቡት ገልጿል። ህብረቱ በንጹሃንና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል የሚችል ዳግም ግጭት ለማስወገድ በአስቸኳይ ውጥረቱ እንዲረግብ ማድረግ ግድ መሆኑንም ገልጿል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና የጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ትላንትና ጥር 5 ቀን 2018 ዓ.ም በሁመራ በተካሄደው ህዝባዊ ሰልፍ ላይ ተገኝተው ንግግር አደረጉ። በንግግራቸውም የህወሓት ጦር ሰባቂነትና ተስፋፊነት የሚወገዝ ነው ያሉት ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ህዝብና አስተዳደሩ ከፌዴራሉ መንግስት ጎን የቆሙ መሆናቸውንም ገልጸዋል። ሰላም ለሁሉም አስፈላጊ ነው ሲሉ የገለጹት ኮሎኔል ደመቀ እኛ ሰላም እንጂ ጦርነት አንፈልግም ብለዋል። ጨምረውም የህወሓትን የጦርነት ሰበቃና ጸረ ሰላም እንቅስቃሴ መላው ኢትዮጵያ ህዝብ በአንድ ላይ ሊቃወሙ እንደሚገባ አሳስበዋል። ኮሎኔል ደመቀ በሰላም እንጂ በጉልበት የሚሳካ ነገር አይኖርም ሲሉ የተናገሩም ሲሆን ህወሓትና ጦርነት በቃ ሊባል ይገባል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ውስጣዊ ችግሮቻችንን ተረድተው መፍትሄ እንደሚሰጡ በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል ሲሉም ገልጸዋል። በተደጋጋሚ ግድያና ዘርፊያ እንደተፈጸመበት ሲነገርለት በነበረው ኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቤ ወረዳ ምዕመናን መታገታቸውን ነዋሪዎችና የዞኑ ሀገረ ስብከት ተናገሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር ስማቸው እንዳይገለጽ ጠቅሰው በሰጡት ቃል 13 ሰዎች በታጣቂዎች ታግተው ተወስደዋል ሲሉ ተናግረዋል። በሆንቆሎ ዋቤ 13 ምዕመናን ታግተው ተወስደዋል። ይግደሏቸው ያኑራቸው አልታወቀም ያሉት አመራሩ እገታው የተፈጸመው ሌሊቱን ቅዳሜ ለእሁድ አጥቢያ መሆኑን ለቲግቫ ኢትዮጵያ ገልጸዋል። ታጣቂዎቹ እገታ የፈጸሙበት አካባቢ ልዩ ስሙ ሊሙ ለምን እንደሚል የታጋቾቹ ምዕመን አጥቢያ ደግሞ ያደንዳሆ ቅዱስ እግዚአብሔር አብ ቤተክርስቲያን መሆኑንም አክለው ተናግረዋል። የሀገረ ስብከቱ አካል ከታጋቾች መካከል አንድ ህፃን እንደሚገኝበትም ያስረዱ ሲሆን ጉዳዩን በቅርበት የሚያውቁ ሌላኛው የአካባቢው ነዋሪ ደግሞ ከዚህ ቀደምም በወረዳው በቀቅሳት በተባለ ቦታ ከ15 በላይ ሰዎች መታገታቸውን አስታውሰዋል። ያን የታገቱትም የት እንዳሉ በግልጽና በትክክል የታወቀ ነገር እንደሌለ ገልጸው የአሁኖቹ ታጋቾች በህይወት ይኑሩ አይኑሩ አልታወቀም ብለዋል። እኚሁ አካል ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበር ገልጸዋል። አሁንም ቢሆን የመብት ተቋማት ድርጅቶች ለጉዳዩ ትኩረት እንዲሰጡ በአጽንኦት ጠይቀዋል። እስከዛሬም ቢሆን የታገቱ ሰዎች እምብዛም በህይወት የመመለስ እድል የላቸውም የሚሉት ሌላኛው ነዋሪ ደግሞ አሁን የታገቱት 13 ሰዎችም ተመሳሳይ ጣፈንታ እንዳይገጥማቸው ስጋት አድሮባቸዋል። በዚሁ ዞን በተለይ በአራት ወረዳዎች የምዕመናን ግድያና እገታ በተደጋጋሚ እንደሚፈጸም ተደጋግሞ መዘገቡ አይዘነጋም።